በስንት ነገር ታስረናል። በዘረኝነት የታሰራለ፣ በትብትብ ሕይወት የታሰራለ፣ በምቀኝነት በክፋት በተንኮል ሰንሰለት ሰይጣን ያሰራዋለ፣ በዝሙት መንፈስ የታሰራለ፣ በሱሰኝነት የታሰራለ፣ በጭካኔ የታሰራለ፣ ፍትህ አጥቶ ተገፍቶ የታሰራለ። ማን ያውጣ ወገኖች? እግዚአብሔር ይችላል። እግዚአብሔር ያውጽሙ ለምቋን በኃይሉ አያችሁ አብ ለጓለማውታው መኮንኖ ለቤራት እግዚአብሔር የድሃ አደጎች አባት የባልቴቶች ዳኛ ነው። እግዚአብሔር ያድሮሙ ለባሕታውያን ውስተ ቤቱ እግዚአብሔር በቤቱ ብቸኞችን ያሳድራቸዋል። እስረኞችን በኃይሉ ከእስር ቤት ያወጣቸዋል። ከማሁ ለምሩራን ለነበሩ ውስተ መቃብር ኃጢአተኞችና ምሬተኞች እግዚአብሔር አይችልም አያውቅም የሚሉ ግን በመቃብር ይኖራሉ። በመቃብር የመቃብር ሕይወት ቢኖር ለማለ እግዚአብሔር የማይችል የመሰለው ሰይጣን ዋሽቶ የነገረውን ዘብዙ ኃይልከ ሐሰው ከጸላይተከ ኃይል ብዙ ሲሆን ጠላት ዋሽቶ ነገረን ይላል ዳዊት። እግዚአብሔር አያደርግልህም ብሎ ነግሯቸው የጫት ቤት በረንዳ ላይ የቀሩ ስንት ወንድሞች አሉ። እግዚአብሔር አይችልም ብሎ ነግሯቸው መንገድ ላይ የጠፉ ብዙ አሉ። እግዚአብሔር ግን አዋቂ ነው። እግዚአብሔር ምንድነው ወገኖቼ? አዋቂ ነው። ስለዚህ አለች እንደመጣች እኔ ብቸኛዋ ያኔ ትዝ ይልሃል አለችው ኤሊን። የሳቅብኝ የነቀፍከኝ እንዲህ ሰክረሻል ያልከኝ ሴት የስካሬን ውጤት ነው ይዞ መጣሁ አለች። እግዚአብሔር ያስክረን ሁላችንን። አሜን በሉ። በጥሩ ጥያቄ ስክር ያርገን። አንዳንዴ ጥሩ ነው በፍቅር መስከር። የሚችል አምላክ ፊት ተክራ ነበር። እውነት ነው። ከንፈሯ ይንቀጠቀጣል፣ ድምጿ አይሰማም፣ ሰውነቷ ይርገበገባል። ይሄ ሰካራም ሰው ጠባይ እኮ ነው ከሩቅ ሲያይ። ግን ተቸግራ ነበረ። ከዚያ በኋላ ስካራ የሚያበርድ ብቻ ሳይሆን እንደ ሰባን ቦሳ ለምስጋና ያቆም አዲስ ኃይል እግዚአብሔር ሰጠ። ክብርና ምስጋና ለስሙ ይሁን። ይችላል የኛ አምላክ የተቆረጠውን መቀጠል። ይችላል የኛ አምላክ ባዶነትን መምላት። ይችላል የኛ አምላክ የስቃይ ፋይል መዝጋት መቀየር። እግዚአብሔር ይችላል አይችልም? ይችላል። እግዚአብሔር አዋቂ ነው፣ ከሃሊ ነው። እስማ አልቦ ነገር ዘይሳነው ለእግዚአብሔር የሚሳነው ነገር ሁሉን ይችላል፣ ሁሉን ያውቃል። የማይችል ይመስላል፣ ይችላል። እግዚአብሔር አዋቂ ነው። ሲታው አዋቂ ነው። እግዚአብሔር ለኛ የሚያዘጋጃችሁ ነው። ብዙ የህይወት መንገዶች አሉ፣ ያልተመለሱ ብዙ ጥያቄዎች አሉ። እንደም ሳሙኤል የሆነ ቀን ይመልስልናል። ያለቀሰችበትን ዘመናት ሁሉ ቆጠረችና አትሳቱ አለች። በኩራትም አትናገሩ እስመ እግዚአብሔር ማይምሩ። እግዚአብሔር አዋቂ ነው፣ ሁሉን አዋቂ ነው። በማጣቴ ዘመን ውስጥ ግን ከኔ ጋር ነበር። ምንም ባይኖረን እንኳን ማን ከኛ ጋር ይሆን? እግዚአብሔር። ሰው ከእግዚአብሔር ጋር ካለ ቢኖረውም ባይኖረውም ምንም ችግር የለም። አንዳች የሌለን ስንሆን ሁሉ የኛ ነው ይላል መጽሐፍ። ምንም ሳይኖር የሁሉ ባለቤት መሆን የሚቻለው ባለማይተብ ሲኮን ነው። የእግዚአብሔር ሰው መሆን ሐሳብን